ቤተሰቦቼ ደጀኔ ተስፋዬ እባላለሁ። በዋናነት የምሰራው ስራ መደበኛ ስራዬ ያው የባንክ ባለሙያ ነኝ። 6-7 ዓመት በባንክ ስራ አሳልፌያለሁ እና በተጓዳኝ ግን አሁን እናንተ ጋር የመጣሁበት ትልቁ ጉዳይ ምንድነው? ከባንክ ስራ ባሻገር የድርሰት ስራዎችን እሰራለሁ እሞክራለሁ እና የመጀመሪያ ስራዬ ይሄ የመንገዴ የተሰኘችው የግጥም ስብስብ መጽሐፌ ነበረች። አሁን ደግሞ ሰሞኑን አጫጭር ልቦለዶችን እና ታሪኮችን የያዘች የልብ ጥለት የተሰኘች መጽሐፌን ይዤ መጥቻለሁ። አሁን ላይ በቅድመ ሽያጭ ላይ ነው ያለሁት እና የጥበብ አፍቃሪያን እና የስነ ጽሁፍ ወዳጆች ቤተሰቦቼ ያው ጀስት ማድረግ ያለባችሁን ያው ነገሩን ስለምትረዱት በተቻላችሁ መጠን ማድረግ የሚገባችሁን ነገር ወይ ማድረግ ያለባችሁን ነገር እንድታደርጉ ነው። ፕላስ ደግሞ በዚህ አውድ ውስጥ የሌላችሁ ሰዎች እንኬዝ በአጋጣሚ ይሄ ቪዲዮ እናንተ ጋር ቢደርስ ለሌሎች ተደራሽ እንዲሆን ሼር በማድረግ መልካምነታችሁን እንድትችሉም ነው እና እውነት ለመናገር የባንክ ስራና የድርሰት ዓለም ስራ ለየቅል ናቸው። በጣም አይገናኙም እና ከስራ መልስ በማገኛት ጥቂት ጊዜ በመጠቀም ነው ሁለተኛ መጽሐፌን ያዘጋጀሁት። በጣም ይደክማል፣ ይከብዳል፣ ድካም አለው አውቃለሁ። የሚያውቀው ያውቀዋል። ቢሆንም ግን ድካም ቢኖረውም ከዚህ ከድርሰት ዓለም ውስጥ ነው ብርታታችሁን የምታገኙት እና መጽሐፌ ከህትመት ወጥታ ለተደራሲያን ለአንባቢያን እንድትደርስ መልካም እገዛችሁን እንድታደርጉኝ ለማለት ነው። አመሰግናለሁ።